ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ በአካውንቲንግ ውስጥ ኢኩዊቲን እናያለን። ኢኩዊቲ ዘ ኦነርስ ክሌም ኦን ዘ አሴት ኦፍ ኤ ቢዝነስ አፍተር ኦል ዴትስ ኦር ላያቢሊቲስ አር ፔድ። ኢኩዊቲ ማለት በንግድ ባለቤቱ በኩል ያለው መብት ነው፣ ወይም ንብረት ከዕዳ ካስወገድን በኋላ ለኛ የሚቀረው ዋጋ ማለት ነው። ታይፕ ኦፍ ኢኩዊቲ የምንላቸው ኦነርስ ካፒታል መኒ ኦር አሴትስ ኢንቨስትድ ባይ ዘ ኦነርስ፣ ባለቤቱ የገዛው ዕቃ ወይም ገንዘብ ኦነር ካፒታል ይባላል። ሁለተኛው ሪቴን ለርኒንግ ነው። ሪቴን ለርኒንግ ፕሮፊት ኬፕት ኢን ዘ ቢዝነስ፣ ይህም የተቀመጠ ትርፍ ወይም በንግድ ድርጅቱ ወይም ባለቤቱ የተያዘ ትርፍ ነው። ሶስተኛው ሼር ሆልደርስ ኢኩዊቲ ነው። ሼር ሆልደር ኢኩዊቲ ኢት ኢዝ ዘ ኦነርስ ቶታል ሼር ቫሊዩ፣ በድርጅት ውስጥ ወይም በንግድ ድርጅት ውስጥ ያለው የአክሲዮን ድርሻ ሼር ሆልደር ኢኩዊቲ ይባላል። በአጠቃላይ በአካውንቲንግ ውስጥ ኢኩዊቲ ማለት አሴት ወይም ንብረታችን ሲቀነስ ላያቢሊቲ ወይም ዕዳችን ማለት ነው። ለምሳሌ አሴት ወይም ሀብት 100 ሺህ ብር ቢኖረን ላያቢሊቲ ደግሞ 40 ሺህ ብር ቢኖርብን ዕዳ ማለት ነው። ኢኩዊቲ ኢዝ ኢኳል ቱ አሴት ማይነስ ላያቢሊቲ ስለሆነ 100 ሺህ ሲቀነስ 40 ሺህ 60 ሺህ ይቀረናል ማለት ነው። በአጠቃላይ ኢኩዊቲያችን ወይም እኛ ያለን መብታችን 60 ሺህ ነው ማለት ነው። በቀጣይ እንድሰራላችሁ የምትፈልጉት ቪዲዮ ካለ አሳውቁኝ። ለዛሬው አመሰግናለሁ። ሼር፣ ላይክ እና ሰብስክራይብ እንዳይረሳ። ባይ